ሰላም ጤና ይስጥልኝ። ይህ ቁሊቶ ብሮድካስቲንግ ኮርፖሬሽን ነው። ዛሬ ስለ ኢራን ሚሳኤል ቴክኖሎጂ እና የዘመኑ ቀጠናዊ የጦርነት ስልቶችን እናያለን። በዚህ ቻናል ሳይንሳዊ የሆኑና በባለሙያዎች የተደገፉ ማብራሪያዎችን እናቀርባለን። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ይጀምሩ። የኢራን ሚሳኤል ቴክኖሎጂ እና የዘመኑ ቀጠናዊ የጦርነት ስልቶች። የዘመናዊ ሚሳኤሎችና የድሮን ቴክኖሎጂ ተጽዕኖ ከእስያ እስከ ምስራቅ አፍሪካ። በቅርቡ በዓለም አቀፍ መገናኛ ብዙሃን ዘገባዎች መሰረት ኢራን በይፋ ባካሄደችው ወታደራዊ ትርኢት በርካታ የወደቁ የውጭ ሀገራት ሰው አልባ አውሮፕላኖችንና የጦር መሳሪያዎችን ለሕዝብ እይታ አቅርባለች። ይህ ክስተት የዓለምን ትኩረት ወደ ኢራን የረጅም ርቀት ባሊስቲክ ሚሳይሎችና የድሮን ቴክኖሎጂ አቅም እንደገና እንዲመለስ አድርጎታል። ነገር ግን ኢራን ይህን የጦር መሳሪያ አቅም እንዴት ገነባች? ዘመናዊ የጥቃትና የመከላከያ ሚሳኤል ቴክኖሎጂዎችስ በዓለም አቀፍ እና በቀጠናዊ ግጭቶች እንደ ምስራቅ አፍሪካና የፖለቲካ ውጥረቶች ባሉበት አካባቢ ምን አይነት ተጽዕኖ እያሳደሩ ነው? በዚህ ቪዲዮ ዝርዝሩን እንመለከታለን። ኢራን ባለፉት አስርታት ዓመታት የራሷን የሀገር ውስጥ ሚሳኤል ፕሮግራም በከፍተኛ ደረጃ አደራጅታለች። የኢራን ሚሳኤል ቴክኖሎጂ በዋናነት በሁለት ዋና ዋና ክፍሎች ይከፈላል። ባሊስቲክ ሚሳኤሎችና ክሩዝ ሚሳኤሎች። ባሊስቲክ ሚሳኤሎች ወደ ከባቢ አየር የላይኛው ክፍሎች በመውጣት በከፍተኛ ፍጥነት ወደ ታለመው ግብ የሚወረወሩ ሲሆን የረጅም ርቀት ተተኳሽነታቸው ከፍተኛ ነው። በሌላ በኩል ደግሞ የኢራን የሻሂድ አይነት ተወርዋሪ ድሮኖችና የክሩዝ ሚሳኤሎች የመሬትን ቅርጽ ተከትለው በዝቅተኛ ከፍታ በመብረር የራዳርን እይታ ለማምለጥ የተሰሩ ናቸው። የእነዚህ መሳሪያዎች ዋና ሚስጥር ደግሞ በቅንጅት የሚሰሩ የመመሪያ ስርዓቶች ወይም ጋይዳንስ ሲስተም ናቸው። የጂፒኤስ እና የኢነርሻል ናቪጌሽን ቴክኖሎጂዎችን በመጠቀም ኢራን የታለሙ ቦታዎችን በከፍተኛ ትክክለኛነት የመምታት አቅሟን አሳድጋለች። ይህ የቴክኖሎጂ እድገት በቅርብ ዓመታት በዓለም ዙሪያ ባሉ የተለያዩ ግጭቶች ውስጥ የጦርነትን ባህሪ ሙሉ በሙሉ ቀይሮታል። ለምሳሌ ያህል በኢትዮጵያ በተካሄደው የሰሜኑ ጦርነት ወቅት የዘመናዊ ድሮኖችና የመካከለኛ አየር መከላከያ መሳሪያዎች አጠቃቀም የውጊያውን አቅጣጫ በመቀየር ረገድ ትልቅ ሚና ተጫውተዋል። በሰሜን ኢትዮጵያ ግጭት ወቅት የታዩት የሰው አልባ አውሮፕላኖች አነስተኛ ዋጋ ያላቸው ነገር ግን ከፍተኛ የቴክኖሎጂ አቅም ያላቸው መሳሪያዎች እንዴት የከባድ መሳሪያዎችንና የመሬት ኃይልን እንቅስቃሴ መቆጣጠር እንደሚችሉ አሳይተዋል። ይህም የሚያሳየው እንደ ኢራን ባሉ ሀገራት የሚመረቱት የድሮንና ሚሳኤል ቴክኖሎጂዎች በቅርብ ምስራቅ ብቻ ሳይሆን በስልታዊ የባህርና የመሬት መስመሮች ምክንያት በአፍሪካ ቀንድ ቀጠናዊ ደህንነት ላይም ቀጥተኛ ወይም ተዘዋዋሪ ተጽዕኖ እንዳላቸው ነው። በአሁኑ ወቅት የወታደራዊ ሳይንስ ተመራማሪዎች እንደሚሉት የዘመናዊ ጦርነት የበላይነት የሚወሰነው በሰራዊት ብዛት ሳይሆን በቴክኖሎጂ በምልከታና በፍጥነት የመምታት አቅም ላይ ነው። ኢራን የወደቁ የውጭ ሀገራት አውሮፕላኖችን በይፋ ማሳየቷ የራሷን የአየር መከላከያና የተቃውሞ አቅም ለዓለም ለማሳየት ያደረገችው ስልታዊ መልእክት ነው። በተመሳሳይ ጊዜ ቀጠናዊ ግጭቶችና የታጠቁ ኃይሎች እድገት በሳይንስና ቴክኖሎጂ መታገዛቸው ይቀጥላል። ስለ ወታደራዊ ቴክኖሎጂዎች፣ የጠፈር ሳይንስና ስለ መከላከያ ቴክኖሎጂዎች ጥልቅ ትንተናዎችን ለማግኘት ቁሊቶ ብሮድካስቲንግን ሰብስክራይብ ያድርጉ። የዛሬው ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ሌሎች እንዲመለከቱት ጋብዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ሰላም ለሀገራችን፣ ሰላም ለዓለማችን።